ይኸውላችሁ አሁን ምሳሌ ጓሮ ላይ ብዙ ነገር ጥቅም ይሰጣል። ላወቀበት ሰው ጥቅም ይሰጣል። ይሄ አረም አሁን አይታችሁታል። ይሄ አረም ነው። ይሄ አረም ነው። በውጭ ሀገር እኮ በዚህ አረም ውስጥ ብዙ የሚበሉ ነገሮች አሉ። እኛ ኢትዮጵያ ውስጥ አናውቀውም እንጂ እዚህ አረም ውስጥ በአይን የማውቀው የሚበሉት ህዝቦች አሉ። እና ግን ይሄ አረም አሁን ለማን ነው የሚቆረጠው? ለከብቶች ነው። ይሄው እየተቆረጠ ነው። አያችሁ አይደለም? አባቴ ይሄው እያጨደ ነው። አያችሁታ? ጫቱ እንኳን አላህ ያጥፋው። ዱአ አድርጉ። የጫት ደጋፊ አይደለሁም። ይሄ ጫት የያዘው ቦታ እንሰት፣ ሌላ አትክልት፣ ፍራፍሬ ቢተካል ብዙ ጥቅም ይሰጣል። ይሄው አባቴ አረም እያረመ አረሙን ተመልሶ ለከብቶች ይሰጣቸዋል። እንሰቱም ይሄው የደረቀው የተቃጠለው ከስር ይወገዳል። ይሄ ቆሻሻ ይወገዳል። ደግሞ ከተጠራረገ እንደዚህ ከተወገደ በኋላ ቦታው በጣም ነው የሚያምረው። እና ይሄ እላችኋለሁ። ይኸውላችሁ አባቴ ደንበኛ ገበሬ ነው። ለማንኛውም ኮመንት፣ ሼር፣ ሰብስክራይብ አርጉ። እንግዲህ ኢንሻአላህ ቢኖረኝም አባቴን እንትን ክፍያም ቢጀምረኝ ዩቲዩብ አባቴን ካድምበታለሁ። ዱአ አርግልኝ። እንግዲህ ወቢላሂ ተውፊቅ